የቆሸሸ ጓደኛ ጋር የምትውል ከሆነ ቆሻሻን ነው አንጸባርቆ የሚያሳየህ። ያንተን አለመቻል፣ መውደቅን፣ መዝረክረክን፣ ጥፋትህን ነው አንጸባርቆ የሚያቀርብልህ። የቻለ ጓደኛ፣ ጎበዝ፣ ተስፈኛ፣ ተራማጅ፣ የሚጥር ጓደኛ ጋር ከሆንክ ተስፋህን፣ እርምጃህን፣ ችሎታህን አንጸባርቆ ያሳያል። ከማን ጋር ነው የምትውለው? ከማን ጋር ነው የምትውለው? የራሱን ጭንቀት አንተ ላይ ሊያላቅቅ ይመጣል። የራሷን ውድቀት አንቺ ላይ ልትጭን ትመጣለች። አንዳንዱ አንተ እኮ ማትረባ ሰው እኮ ነህ አችልም ይላል። እንዴ ቃሉን ራሱ ከየት አመጣው? እሱ እንዴት አወቀው? እሱ ስለማይረባ ሁሉም ሰው ማይረባ ይመስላል። ለምሳሌ አንዳንድ ሰው ቁርሱን ስለበላ የሚያስበው ሌሎችን ቁርስ በልተዋል ብሎ ነው። ታውቃለህ? የጾሙ ነው ብሎ ያስበው። እሱ የጾም ያለ ሰው አንተም የምትጾም ይመስላል። ይጠገራል እስከ 9 ሰዓት ንብራይል ቦታ ጠፍቶብህ ዝም ብለህ አንገትን አውጥተህ አባቱ ቀበሌው የት ጋር ነው የምትለው አይደል? አማርኛ እኮ ነው የምትችለው፣ በአማርኛ ነው የምትጠይቀው። ለምን? አንተ አማርኛ ስለምትችል። መንገድ ላይ ሄዶ ሰው የአማርኛ የሚችል ይመስላል። ባይ ዲፎልት አንተ የምትችለውን ሰው ሁሉ የሚችል ይመስላል። ገብቷል? ለራሳቸው መያዣ መጨበጫ ካጡ፣ ተስፋ ከቆረጡ፣ ካልተሳካላቸውና ይህን ሁሉ ብስጭት አንቺ ላይ ልወጣው እያሉ ሰበብ ከሚፈልጉ ሰዎች ጋር አትዋያቷል። አንተ የተለየህ ነህ። አንቺ በጣም ትለያለሽ። የደካሞች ልህ መወጫ አይደለሽ። በራሳቸው ከሚተማመኑ፣ ደስተኛ ከሆኑ፣ ከሚጥሩና ተስፋ ካላቸው ፈጣሪን ከሚወዱ ሰዎች ጋር ዛሬውኑ ጓደኝነት ጀምሪ። ያኔ ምን ያህል አቅም እንዳለሽ፣ ምን ያህል ችሎታ እንዳለ ጥርት ባለ መስታወት ታያለ፣ ጥርት ባለ መልክ ትገነዘቢያለሽ። ይኸው ነው። ባሸዋው ላይ መቼ መሰረትኩኝ አለቱን አይቼ ነው ጠጋ ጠጋ ያልኩት። የጸና ግንብ ነው እሱ የጻድቅ መሸሻ፣ ከጅማሬው በላይ ያምራል የኔ መጨረሻ። የቤቴ ራስ ነው የኔ መታመኛ፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንቃት በእግዚአብሔር ነው። በእግዚአብሔር ነው። በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በችሎታ አይደለም። መኖር በጉልበት አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። በማያኖር ሁኔታ ውስጥ መኖር በእግዚአብሔር ነው። በከባድ ነገር ውስጥ መኖር በእግዚአብሔር ነው። መኖር በጤንነት አይደለም። እሺ መኖር በጤንነት እንዳይመስል። መኖር በወዳጅ አይደለም። መኖር በዘመድ አይደለም። መኖር በክንድ አይደለም። መኖር በደሞዝ አይደለም። መኖር በኤክስፒሪየንስ አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር ውሎ ማደር በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር